ካፓሲቲ ማሽኖቹ አደረጃጀታቸው ምቹነቱ ሁሉ በደንብ የታሰበበት ነው። ይሄንን በሙሉ አፕሪሺየት አደርጋለሁ። ለኛ ኳሊቲው ቅድም እንደተባለው ሰርቪሱን ሬንደር ለማድረግ ስራዎችን ለማሳሰር የተሄደበትና እንደ ሆስፒታል እንደ ሄልት ሰርቪስ ስፔሻላይዝ ተደርጎ የተሄደበት መንገድ ለኔ ለሰን ነው። ራሱ ዶክመንት ቢደረግ ከጀርባው ቪዥን እንዳለ ከጀርባው ኮሚትመንት እንዳለ ከጀርባው እውቀት እንዳለ የሚያሳይ ስራ ነውና እንደ ሄልት ሰርቪስ ትልቅ ስራ ነው። ወደ ሁሌ ላይ የሐሞት ጠጠር ሰርጀሪ ሆድ ተከፍቶ መሰራት ካቆመ it has been a while ማለት ነው። currently we have around 200 ሰርጀሪዎችን በካሜራ የሚያስገባ ኢንሲሽን ብቻ ሆድ ሳይከፈት ሰርተናል። ሌላኛው ከሲሲቲቪ ካሜራ ጋር ተያይዞ ነው። እሱም ትልቅ ሰርፕራይዝ ያደረገኝ አንዱ እንትን አሁን ይሄ መስጊዱ ነው መሰቃበር ሙሉ የኢቨን ኢት ኢዝ ኖት ሊሚትድ ቱ ለካምፓኒው ብቻ ያለው ሊሚትድ ነው እና ከተማ ውስጥ ምን ችግር ሊፈጠር ይችላል፣ ምን አይነት አደጋዎች ሊኖሩ ይችላሉ የሚለውን አኮሞዴት ለማድረግ የሄዳችሁበት አቅም ለኛም እንደ ጥሩ ተሞክሮ ነው የሚሆነው። እንደ ሀገር ለምናስበው የተሻለ እድገት ትልቅ ኮንትሪቢዩሽን ነው ብዬ ነው የማስበው። ለሴክተሩ ደግሞ it is a big news. So you are our number one partner አርገን መስራት ያለብን ተቋም ናችሁ። ያው እዚህ ስትገኙ ያው እንግዲህ ለኛ ትልቅ ደስታ ነው። ድጋሚ እናመሰግናለን ማለት እንፈልጋለን። በተጨማሪም ደግሞ ቆራጥነታችሁ አስደስተን የተሻለ እንድንሰራ በጣም ኢንካሬጅ ያደርጋል። በኤክስፐርቲዝም በእናንተ እንዲህ ፊድባክ ሲሰጠን እኛ የተሻለ እንድንሰራ ነገ ከዚህ የተሻለ ብዙ ነገሮችን እንድንፈጥር ያመቻቻልና በጣም እናመሰግናለን ማለት እንፈልጋለን።